በልጅነቴ ሌላው ማረሳው መምህር የእርሻ መምህራችን ነው። የእርሻ መምህራችን ከክፍለ ጊዜው በፊት ሐሳቡ ሲያልቅበት ልጆች ስታድጉ ምን ለመሆን ትፈልጋላችሁ በሚል ጥያቄ ያዝገን ነበር። የብዙዎቻችን ምላሽ ተመሳሳይ። ተማሪ ባሳዝነው ሰጠኝ አቤት ስታድግ ምን ለመሆን ትፈልጋለህ? ዶክተር። ተማሪ ዘላለም ለታ ስታድግ ምን ለመሆን ትፈልጋለህ? እኔ እንኳን ሳድግ መሆን የምፈልገው ዶክተር ነው። ክብሮም በሬ ዶክተር። ከዛ ወደ ሴቶች ይዞርና ወደ ሴቶች እንምጣ። እንኮዬ ለመሆኑ ስታድጊ ምን ለመሆን ትፈልጋለች? በነገራችን ላይ እንኮዬ የመጀመሪያው በህይወቴ የመጀመሪያው ክራሼ ወይም ፎንቃዬ ናት ማለት ይቻላል። እና ምን ለመሆን ነው የምትፈልጊ ስትባል ዶክተር ትላለች። በመጨረሻ መምህሩ ወደ እኔ ዞሮ ተማሪ በእውቀቱ እንዲሁም ምናልባት የምታድግ ከሆነ ስታድግ ምን ለመሆን ትፈልጋለህ? በሽተኛ ለመሆን እፈልጋለሁ።